ይህችን ምስኪን አሮጊት ዳቦ ሻጭ ቅርጫቷን በእርግጫ ደፍቶ በጥፊ መታት። ፖሊሱ ግን ይህች ደሃ እናት አንበሳ የሆኑ ሴት የፌዴራል ፖሊስ ኮማንደር ልጆች እንዳሏት አላወቀም ነበር። ወላጆቻችሁን ቢደበድብ ምን ታደርጋላችሁ? እነዚህ ሁለት ጀግና እህትማማቾች ግን ምን እንዳደረጉ ስትሰሙ ትደነግጣላችሁ። ምክንያቱም እነርሱ ተራ ሰው ሳይሆኑ የፌዴራል ፖሊስ ኮማንደሮች ነበሩ። በኢትዮጵያ ታሪክ እንደዚህ አይነት አስደንጋጭ የበቀል ታሪክ ሰምታችሁ አታውቁም። ይህንን ጉድ ሳታዩት እንዳያመልጣችሁ እስከ መጨረሻው ተከታተሉት። በየቀኑ በዜና የምትሰሟቸው በድንበር ላይ ደማቸውን የሚያፈሱ እኛ በሰላም እንድንተኛ እነርሱ እንቅልፍ የሚያጡ ጀግኖች ራሳቸውን ሰውተው ሀገር ሲጠብቁ የገዛ እናታቸውን በከተማ መሃል ከሚደርስባት ጥቃት የሚከላከልላት አንድም ሰው የለም ነበር። ዛሬ የምንነግራችሁ ታሪክ ስለ ሁለት ጀግና የፌዴራል ፖሊስ መኮንን እህትማማቾችና መንገድ ላይ ዳቦ፣ ሙዝ፣ ድንች እየሸጠች ስለምትተዳደረው ምስኪን እናታቸው ነው። ይህች አንዲት እናት በልጆቿ ጀግንነት ስትኮራ፣ በዚያው ልክ ግን በሀገሪቱ ሕግ አስከባሪዎች የደረሰባትን አሰቃቂ በደልና የልጆቿን መብረቅ የመሰለ በቀል የሚያሳየን እውነተኛና ልብ የሚሰብር ታሪክ ነው። ጠዋቱ በአዲስ አበባ ሰማይ ስር እንደተለመደው ግራጫ ነበር። የመርካቶ ግርግር ገና ፀሐይ ከመውጣቷ በፊት ይጀምራል። የከተማዋ የልብ ትርታ እዚያ ገበያ ውስጥ ነው። ከዚህ ግርግር መሃል በአንድ ጥግ ላይ እማማ ብርቄ ተቀምጠዋል። እድሜያቸው በ60ዎቹ መጨረሻ ላይ ቢሆንም ፊታቸው ላይ ያለው የኑሮ ውጣ ውረድ የፈጠረው መስመር ከእድሜያቸው በላይ ያደርጋቸዋል። እማማ ብርቄ ቀኑን ሙሉ እዚህ ቦታ ላይ ሆነው የሚያገኙት ገንዘብ ለቀን ጉርሳቸውና ለትንሿ የጭቃ ቤታቸው ኪራይ ነው። ነገር ግን የእማማ ብርቄ ልብ በድህነት አልተሰበረም። ልባቸው በኩራት የተመላ ነበር። በየቀኑ ማታ ማታ ወደ ጭቃ ቤታቸው ሲመለሱ ግድግዳው ላይ በክብር የተሰቀለውን አንድ ፎቶ እያዩ አይናቸው እንባ ይሞላል። ፎቶው ደግሞ የሁለቱ ውብ ወጣት ሴቶች በፌዴራል ፖሊስ የደንብ ልብስ ያጌጡት የልጆቻቸው ፎቶ ነው፣ ራሄልና ንህሚና። ሁለቱም ከምስኪን እናታቸው ቤት ወጥተው በሀገሪቱ ከፍተኛ የፖሊስ አካዳሚ ተምረው በከፍተኛ ማዕረግ የተመረቁ የሀገር ኩራት ናቸው። ራሄል በከፍተኛ መኮንንነት በሶማሌ ክልል ድንበር አካባቢ ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር በተሰማራ ልዩ ኃይል ውስጥ ትሰራለች። ንህሚና ደግሞ በጋምቤላ ክልል በሰላም ማስከበር ዘመቻ ላይ ትገኛለች። በወር አንድ ጊዜ ከደሞዛቸው ቆርጠው ለእናታቸው ገንዘብ ይልካሉ። እማማ ብርቄ ግን እኔ ሰርቼ መብላት እችላለሁ፣ እናንተ ለራሳችሁ አድርጉት ብለው ገንዘቡንም ብዛም አይነኩት። የልጆቻቸው ጤንነትና ስኬት ከምንም በላይ ሀብታቸው ነበር። በስልክ ሲያወሩ እማዬ እንዴት ነሽ ስትል ራሄል ትጠይቃለች። ደህና ነኝ ልጄ፣ እግዚአብሔር ይመስገን። ስራው እንዴት ይዞሻል? ደህና ነን እማዬ፣ ትንሽ ይከብዳል፣ ግን ሀገራችንን መጠበቅ አለብን አይደል? እግዚአብሔር ይጠብቃችሁ ልጆቼ፣ ጸሎቴ ከእናንተ ጋር ነው እያሉ እማማ ብርቄ ስለ ኑሯቸው ችግር፣ ስለ መርካቶ ውጣ ውረድ አንዲትም ቃል ትንፍሽ አይሉ። ልጆቻቸው እንዲጨነቁ አይፈልጉም። በዚያ በተረገመ ቀን የመርካቶ ፀሐይ ከመቼውም ጊዜ በላይ ታቃጥል ነበር። እማማ ብርቄ ከአንድ ዣንጥላ ስር ተጠልለው የቀረውን ዳቦ ለመሸጥ ይሞክራሉ። ገበያው በሰው ተጨናንቋል። በድንገት አንድ የፖሊስ ሞተር ሳይክል በህዝቡ መሃል እየከነፈ መጥቶ ከእማማ ብርቄ ፊት ለፊት ቆመ። ከሞተር ሳይክሉ ላይ የወረደው ኢንስፔክተር ታደሰ በሰፈሩ ውስጥ በጭካኔውና በጉልበተኝነቱ የሚታወቅ ሁሉም የሚፈራው ሰው ነበር። አንቺ አሮጊት አለ በንቀት ድምጽ፣ በየቀኑ እዚህ እየተቀመጥሽ የመንገዱን ትራፊክ ስታጨናንቂው ትንሽ አታፍሪ? እማማ ብርቄ በድንጋጤ ቀና አሉ። ጌታዬ፣ እኔ እኮ ከዳር ነው የተቀመጥኩት፣ የማንንም መንገድ አልዘጋሁም አሉ በደከመ ድምፅ። ዝም በይ ብሎ ጮኸባቸው። እዚህ ለመቀመጥ ፈቃድ እንደሌለሽ ታውቂያለሽ ወይስ ማስተዛዘኛ እንደምትሰጭ ረሳሽው? ማስተዛዘኛ ማለት የሰፈሩ ሚስጥራዊ የጉቦ ስም ነበር። ጌታዬ፣ ዛሬ እኮ ገና ምንም አልሸጥኩም አሉ እማማ ብርቄ እየተማጸኑ። የኢንስፔክተር ታደሰ አይኖች በንዴት ቀሉ። አልሸጥኩም? ታዲያ ለምንድን ነው እዚህ የተቀመጥሽው? የከተማዋን ገጽታ ልታበላሽ? ይህንን ሲል በጫማው የእማማ ብርቄን የዳቦ ሰፌድ በሙሉ ኃይሉ መጥቶ በታተነው። ሰፌዱ ተገለበጠ። ዳቦ በሙሉ በጭቃው መንገድ ላይ ተበተነ። የእማማ ብርቄ የሙሉ ቀን ልፋት፣ የአንድ ሳምንት ተስፋቸው በሙሉ ዛሬ በሚያሳዝን ሁኔታ በጭቃ ውስጥ ተቀበረ። አይ ልጄ ልፋቴ ብለው እማማ ብርቄ በለቅሶ መጮህ ጀመሩ። ፊታቸው በእንባ ተሞልቶ መሬት ላይ እንደ እብድ ሰው ተንከባለሉ። በዙሪያው የነበሩት ሰዎች በድንጋጤና በሐዘን ይመለከቱት ነበር። ነገር ግን ማንም ሰው አንዲት ቃል ለመናገር አልደፈረም።
ኢንስፔክተር ታደሰን በቀል ይፈሩ ነበር። ነገር ግን በህዝቡ መሃል አንድ ወጣት ዮናስ ይባላል፣ የዩኒቨርሲቲ ተማሪና የማህበራዊ ሚዲያ አክቲቪስት ነው። ይህንን አሰቃቂ ግፍ ሲመለከት ደሙ በውስጡ ፈላ። በፍርሃት እየተንቀጠቀጠ ስልኩን አውጥቶ ሁሉንም ነገር በድብቅ መቅዳት ጀመረ። የኢንስፔክተሩን ጭካኔ፣ የእማማ ብርቄን ለቅሶ፣ የተበታተነውን ዳቦና በዝምታ የሚመለከተውን ህዝብ። ኢንስፔክተር ታደሰ ለሌላ ጊዜ ትምህርት ይሆንሽ ብሎ በእርካታ ስሜት ሞተር ሳይክሉ ላይ ወጥቶ ሄደ። ዮናስ ወደ ቤቱ እንደተመለሰ የቀዳውን ቪዲዮ ፌስቡክ ላይ እና ቲክቶክ ላይ ለቀቀው። ከቪዲዮውም ስር እንዲህ የሚል ጽሑፍ ጻፈበት። ይህንን ተመልከቱ። በመርካቶ አንዲት ምስኪን እናት ህግ አስከባሪ ነኝ የሚል ሰው አሳዛኝ ግፍ ፈጸመባት። ፍትህ ለዚህች እናት። ይህንን ቪዲዮ ሼር በማድረግ ድምጽ እንሆናት። ቪዲዮው ልክ እንደ ሳድ ሰደድ በመላው ኢትዮጵያ ተሰራጨ። በሰዓታት ውስጥ በሚሊዮኖች የሚቆጠሩ ሰዎች ተመለከቱት። የኮሜንት መስጫው በቁጣና በሐዘን ተሞላ። እንዴት እንዲህ አይነት ጭካኔ! ይህ ፖሊስ ለፍርድ መቅረብ አለበት። እናት እኮ ናት፣ ልብ ይሰብራል። ታዋቂ አርቲስቶች፣ አክቲቪስቶች ሁሉም ቪዲዮውን ሼር ማድረግ ጀመሩ። የሀገር ውስጥ የቴሌቪዥን ጣቢያዎች ዜናውን እንደ ዘበር ዜና አቀረቡት። ከሁለት ቀናት በኋላ በሶማሌ ክልል ድንበር ራሄል ከከባድ ኦፕሬሽን ተመልሳ ድንኳኗ ውስጥ ስታርፍ አንደኛው ባልደረባዋ ስልኩን ይዞ እየሮጠ መጣ። ራሄል ይህንን ተመልከች፣ እች እናት በጣም ታሳዝናለች አይደል? ያችን እናት ትመስላለች። ራሄል ስልኩን ተቀብላ ቪዲዮውን ማየት ጀመረች። መጀመሪያ ላይ ዝም ብላ ተመለከተች። የኢንስፔክተሩን ፊት፣ የተበተነውን ዳቦና መሬት ላይ ወድቃ የምታለቅሰውን ሴት። ከዚያም ሰውነቷ በሙሉ ቀዘቀዘ። ያች ሴት የገዛ እናቷ እማማ ብርቄ ነበረች። ራሄል ስልኩን ከእጇ ላይ አለቀቀችው። አይኖቿ ቀስ ብለው በቀይ ደም ተሞሉ። ፊቷ ላይ የነበረው የድካም ስሜት ወደ ቀዝቃዛ አስፈሪ የንዴት ስሜት ተለወጠ። ወዲያውኑ ስልኳን አንስታ ለህንሚና ደወለችላት። ነሚና ቪዲዮውን አየሽው አይደል? እህት ያየሽው አይደል? እናታችንን ሊገድላት ነበር እኮ አለች በእንባ የበታናነቀው ድምጽ። አየሁት አለች ራሄል። ድምጿ እንደ ብረት ቀዝቅዟል። አታልቅሽ ነሚና፣ እንባ የደካሞች መሳሪያ ነው። እኛ የዚህችን ሀገር ህግ ለማስከበር ነው የምንለፈው። አሁን ያንን ህግ ለገዛ እናታችን እናውለዋለን። እኔ ወደ አዲስ አበባ እየመጣሁ ነው። በቀጣዩ ቀን ራሄል ከኮማንደሩ አስቸኳይ የጊዜ ፈቃድ ጠይቃ የመጀመሪያውን በረራ ይዛ ወደ አዲስ አበባ በረረች። ነገር ግን የደንብ ልብሷን አልለበሰችም ነበር። በምትኩ አንዲት ተራ የሀገር ባህል ልብስ ለብሳ ጸጉሯን በሻርፕ ሸፍና ማንነቷን ደብቃ ነበር የደረሰችው። ከአውሮፕላን ማረፊያ እንደወጣች በቀጥታ ያመራችው ወደ ክፍለ ከተማው ፖሊስ ጣቢያ ነበር። ጣቢያው በተለመደው ስራ ተወጥሮ ነበር። ራሄል ወደ ዋና ኢንስፔክተሩ ቢሮ አመራች። በሩን ሳታንኳኳ ገባች። ከጠረጴዛው ጀርባ ዋና ኢንስፔክተር ጌታቸው ሆዱን እየደባበሰ ጋዜጣ ያነባል። ራሄልን ሲያያት በንቀት ተመለከታት። ምን ፈለግሽ አንቺ? ማን አስገባሽ? አንድ ጉዳይ ነበረኝ አለች ራሄል በርጋታ። ስለ አንድ የፌስቡክ ቪዲዮ፣ ስለ ኢንስፔክተር ታደሰ። ዋና ኢንስፔክተር ጌታቸው በሳቅ ሳቀ። ኦ ስለዚያቸው አሮጊት ነው? ጉዳዩ በምርመራ ላይ ነው። አሁን መሄድ ትችያለሽ። አልችልም አለች ራሄል ድምጿ አሁንም እንደረጋ። ምክንያቱም ያች አሮጊት የምትላት እናቴ ናት። የጌታቸው ፊት ተለወጠ። እና ምን? እናትሽን ብትሆን ህግን ጥሳለች። ታደሰ ስራውን ነው የሰራው። ስራው አንዲትን እናት የሙሉ ቀን ልፋት በጭቃ ውስጥ መጣል ነው አለች ራሄል አይኖቿን ከሱ ላይ ሳትነቅል። ስራው አንዲትን አዛውንት በህዝብ ፊት ማዋረድ ነው። ጌታቸው በንዴት ተነሳ። ስሚ አንቺ ሴት፣ ከዚህ በላይ አንድም ቃል ብትተነፍሺ አንቺን ከእናትሽ ጋር አስገባሻለሁ። ይሄ የፖሊስ ጣቢያ ነው፣ የፈለግነውን እናደርጋለን። ራሄል ለሰከንዶች ዝም አለች። ከዚያም ቀስ ብላ ከቦርሳዋ ውስጥ አንድ ትንሽ ካርድ አወጣች። የፌደራል ፖሊስ ከፍተኛ መኮንን መታወቂያዋን። ካርዱን በጠረጴዛው ላይ ከጌታቸው ፊት ለፊት አስቀመጠችው። ኮማንደር ራሄል እባላለሁ አለች። ድምጿን አሁን እንደ ነጎድጓድ ያስተጋባ ነበር። የሶማሌ ክልል ልዩ ኦፕሬሽን ኃላፊ እና አሁንም የዚያች አሮጊት ልጅ ነኝ። አሁን እንደገና እንነጋገር። ዋና ኢንስፔክተር ጌታቸው የጌታቸው አይኖች በፍርሃት ፈጠጡ። ጉልበቶቹ መንቀጥቀጥ ጀመሩ። ከፊቱ የቆመችው ተራ ሴት ሳትሆን በስልጣን ከሱ እጅግ በጣም የምትበልጥ ጀግና መኮንን ነበረች። በቀጣዮቹ ሰዓታት የፖሊስ ጣቢያው ተረበሸ። ኮማንደር ራሄል ስልኳን አንስታ ጥቂት ጥሪዎችን አደረገች። የመጀመሪያው ጥሪ ለፌደራል ፖሊስ ኮሚሽነር ግርማ ነበር። ሁለተኛው ጥሪ ለከተማው ታዋቂ የሰብአዊ መብት ተሟጋች ጠበቃ ለወይዘሮ ሰላም ነበር። በአንድ ሰዓት ውስጥ የፌደራል ፖሊስ የውስጥ ምርመራ ቡድን ጣቢያውን ወረረው።
ኢንስፔክተር ታደሰ ምንም ሳያውቅ ከምሳ ሲመለስ በፌዴራል ፖሊሶች ተከቦ በካቴና ሲታሰር ለምን ምን አደረኩ እያለ ይጮህ ነበር። ዋና ኢንስፔክተር ጌታቸው ወንጀለኛን በመደበቅና ስልጣንን ያላግባብ በመጠቀም ወዲያውኑ ከስራው ታገደ። ቀጣዩ ቀን ኮሚሽነር ግርማ በአስቸኳይ በጠሩት ስብሰባ ጋዜጣዊ መግለጫ ሰጡ። ከመግለጫው ጎን ኮማንደር ራሄል በሙሉ የደንብ ልብሷ ቆማ ነበር። በእማማ ብርቄ ላይ የደረሰው ጥቃት በአንዲት እናት ላይ የደረሰ ጥቃት ብቻ አይደለም አለ ኮሚሽነር ግርማ። ይህ የደንብ ልብሳችንን የሚያጎድፍ በስርዓታችን ውስጥ የተደበቁ ጥቂት የበሰበሱ ግለሰቦች በህዝቡ ላይ የደረሰ ጥቃት ነው። እነዚህ ግለሰቦች ከዛሬ ጀምሮ የኛ የፖሊስ አባላት አይደሉም። በዚያው መግለጫ ላይ ራሄል መድረኩን ተረክባ ተናገረች። ድምጿ በሚሊዮኖች ፊት አስተጋባ። እኔ ዛሬ እዚህ የቆምኩት እንደ ኮማንደር ራሄል አይደለም። እዚህ የቆምኩት እንደ እማማ ብርቄ ልጅ ነው። እናቴ እኔና እህቴ የዚህች ሀገር ህግ እንድናስከብር እንድናገለግል ነው ያሳደገችን። ነገር ግን ያ ህግ እናቴን ከጥቃት ሊከላከላት አልቻለም። ይህንን ስርዓት ማጽዳት አለብን። የደንብ ልብሱ የጉልበተኞች መደበቂያ ሳይሆን የተበዳዮች መጠጊያ መሆን አለበት። የራሄል ንግግር የብዙዎችን ልብ ነካ። ከሳምንታት በኋላ ኢንስፔክተር ታደሰና ዋና ኢንስፔክተር ጌታቸው በከባድ እስራት ተቀጡ። ራሄል እና ከሰላም ማስከበር ዘመቻ የተመለሰችው ነህሚና እናታቸውን ከመርካቶ አስወጥተው አዲስ አበባ ውስጥ ውብና ያማረ ቤት ገዙላት። እማዬ ከዚህ በኋላ ማንም ሰው በክፉ አይኑ እንኳን አያይሽም አለች ነህሚና የእናቷን የተሸበሸበ እጅ እየሳመች። የመጀመሪያው ቀን እማማ ብርቄ በአዲሱ ቤታቸው በረንዳ ላይ ቁጭ ብለው ፀሐይ ስትጠልቅ ሲያዩ ልባቸው በሰላምና በርካታ ተሞላ። ዮናስ ቪዲዮውን የቀዳው ወጣት ከትልቅ እቅፍ አበባ ጋር ይጠይቃቸው መጣ። ጀግናዬ አንተ ባትኖር ኖሮ አሉ እማማ ብርቄ በእንባ ተሞልተው። ጀግኖቹ ልጆችሽ ናቸው እማማ አለ ዮናስ በፈገግታ። በዚያ ምሽት ራሄልና ነህሚና ከእናታቸው ጋር በአንድ ገበታ ዙሪያ ተቀምጠው እራት ይበላሉ። የሳቃቸው ድምጽ ቤቱን ሞልቶታል። እማማ ብርቄ ልጆቻቸውን ፊት እያዩ በልባቸው እንዲህ አሉ፣ አዎ እኔ የዓለም እጅግ ባለጸጋ እናት ነኝ። ይህ ታሪክ የፍትህ መንገድ ረጅምና አስቸጋሪ ሊሆን እንደሚችል፣ ነገር ግን በድፍረትና በጽናት ከተጓዝንበት መጨረሻው ሁሌም እውነት እንደሆነ ያስተምረናል። አንድ ትንሽ የድፍረት ተግባር የአንድ ሰው ስልክ የብዙዎችን ህይወት ሊለውጥ እና ግዙፍ የሚመስለውን የጨለማ ስርዓት ሊያናውጠው እንደሚችል የራሄልና የእናቷ ታሪክ ሕያው ምስክር ነው። ክቡራን ተመልካቾቻችን ከዚህ ልብ አንጠልጣይ ታሪክ ምን ተማራችሁ? የአንድ ሰው ድፍረት ምን ያህል ለውጥ ማምጣት ይችላል ብላችሁ ታስባላችሁ? በእኛስ ማህበረሰብ ውስጥ ዝም የተባሉ ስንት የእማማ ብርቄ ታሪኮች ይኖራሉ? ሐሳባችሁን ከታች በኮሜንት መስጫው ላይ አካፍሉን። ታሪካችንን ከወደዳችሁት ላይክ እና ሼር በማድረግ የብዙዎችን አይን እንድንከፍት እርዱን። እንደዚህ አይነት አጓጊ ታሪክ እንዳያመልጣችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክቷንም ተጫኑ። በሌላ ልብ አንጠልጣይ ታሪክ እስከምንገናኝ ሰላም ሁኑ።